አንዳንዴ ሙያ ተከትሎ ይመጣል መሰለኝና ኢትዮጵያ ውስጥ ሞባይል ጥገና ነበር የምሰራው። በጣም ጎበዝ ባለሙያ ነበርኩ ምናምን። አሁን ካናዳ ገባሁኝ በባህር አድርጌ በምናምን ብዙ ነው ታሪኩ ብቻና እዛ ሂጄ ካናዳ ያለውኝ ስራ ምናምን ሸቅል ወፍና ከዛ ወጣ ብዬ አሁን ላይ ወጣ ብዬ ቆሻሻ ቦታ ላይ ምናምን በቃ ይጣላል። እዚህ አካባቢ ስልክ ምናምን አገኛለሁ፣ ብዙ ነገሮችን አገኛለሁ ምናምንና ፏ ብዬ በጠዋት አይኔን እያሸሁ ምናምን ሂጄ ቆሻሻ ቦታ ጋር ስሄድ ምን የመሰለ ትዌኒት ዋልተር አገኘሁ ማለት ነው። ከዛ ምን እንደገረመኝ ታውቃላችሁ? የተሰበረ ነው የጀርባ ክዳኑ ምናምንና ልክ የጥገና ሙያዬ ፈንቅሎኝ ወጣ ነው የምላችሁ። ፈንቅሎኝ ወጣ። የፈጣጠነ ላጥ ብዬ ፍትት አረኳት። እዚህ ጋር ተሽግላሷን መቀየር እችል ነበር፣ ግን ተሽግላሷን ከምቀይራት ሙሉ ስክሪን ለምን አልቀየረም? እዚህ ሀገር በጣም ርካሽ ነው ምናምን ነገርና ተሽግላስ ደግሞ ለመቀየር ሰፓሬተር የለኝ፣ በብል ሪሙቨር የለኝ ምናምን ነገር ምንም ወፍ እዚህ ስፓት ላይና ያለችኝ መፍቼ ምናምን በደግ አደረኩላችሁና ልክ እንደዚች ከዛ ያው ቀየርኳት ማለት ነው። እንደምታዩት ፎርጊ ስክሪን ያመጣው ከነጀርባ ክዳኔ ምናምን ጽድት አርጌ ቆንጆ አርጌ ቀየርኳት ማለት ነው። ይሄን የአዲስ አበባ በሆነ ኖሮ 85,000 ምናምን ሽጫት ነበር ይቺን ስልክ። ያው አገነትራት ነበር 512 ነች ምናምን 80 ባልሸጣት 60 ሽጣት ነው። እዚህ ግን ያው ልጠቀምባት ነው የምላችሁ። ብቻ ቪዲዮውን እስከመጨረሻው እዩትና ታላችሁ እንግዲህ ኢትዮጵያ ውስጥ የሆናችሁ ግን ውጡ ነው የምላችሁ። ወጣ በሉና እድላችሁን ምናምን ነገር ሞክሩ። አይታወቅም የሰው ልጅ መቀየሪያው ምናምን ያው እንደሚያጋጥማችሁ ምናምን ነገር ወደፊት ያው ምንም የምታውቁት ነገር የለም። እንደሚያጋጥማችሁ ስሩ ነው የምላችሁ። ውጡና ሀገር ቀይራችሁ ማየት ነው። ለውጥ ከዚህ ጀምራ መቀየሪያው አይታወቅም። የሰው ልጅ ተንቀሳቅሶ እድሉን መፈለግ ነው እላለሁ። ያ ወንድ ልጅ ሀገር የለውም በሚለው እግራችንን ተጠቅመን እኛም ከሀገር ወጥተናል። እናንተም ፏ በሉ፣ ይመቻችሁ። በተረፈ ወዳችኋለሁ። ፎሎ ማድረግ እንዳይረሳ። ባይ ባይ።